አታረጊም ብታረጊ ደግሞ ታለቅሽም እንዴ አንቺ ምን በታቀተኝም እሱ አንቺን አክብሬ ነው እንደታለቀ ታይቺ ነው አክብሬ ነው እንጂ ቸሪንም እንደወንድም ይዝራዩት ነው እንጂ አንቺን ምንም አልፈራሽም ነው ምንቺ ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ማሂን ታውቃታላችሁ፣ አንቺም ታውቂያቸዋለሽ። እንግዲህ ያላስተዋወቃችሁ በባለፈው ቪዲዮ ከቸሪ ጋር እንግዲህ ለሁለት ሆነው ገና ከመምጣቷ ለሁለት ሆነው ሰርተውልኛል። አሪፍ ቪዲዮ ሰርተዋል የምር። እና ዛሬ ደግሞ ተራው ከኔ ጋር ነው። ከኔ ጋር ሆና አንድ ላይ ቸሪን እናቃጥለዋለን ማለት ነው። እና ምን እናደርጋለን መሰላችሁ? ማሂን ከቤት እናባራታለን እና እናስወጣታለን ለቪዲዮ። ቸሪ ሲመጣ በቃ አልተመቸችኝም ነው የቤቱን ቀፈሽ ታጨረሰችብኝ ብዬ እቀውጠዋለሁ ማለት ነው። እና አንቺም በደንብ አድርገሽ እንደዛ እንደሰራሽ አድርገሽ በደንብ ሪያክት ታደርጊልኝልሽ ደራሽን። ችግር የለውም። እና ማሂ ደግሞ በጣም ደስ የምትል ልጅ ነች በነገራችን ላይ በጣም ማለት ነው። እና ከጠበቅኳት በላይ ልጅ ነች፣ የዋህ ነች። እና የተባለችው ነገር ባንዴ ጀመረ። ስለዚህ ያላስረዳኋትኝም እንግዲህ በባለፈው አሪፍ ስለሰራች አሁንም ታኮራኛለች ብዬ ነው። እናም ቸሪ አሁን ደውዬለት ነበረ። ምሳ ሰዓት ነው፣ 5 ደቂቃ ብቻ ነው የቀረ። እንግዲህ መንገድ ላይ ነው እና ቦርሳውም ተዘጋጅቷል። ልንሸኛት ነው እንግዲህ ስለይሽ እና ልንሸኛት ነው። ቸሪም ስለመጣ 5 ደቂቃ ነው፣ ያው ለምሳም ስለሚመጣ 5 ደቂቃ ብቻ ነው የቀረው እና እስከዛ ድረስ በደንብ ተዘጋጅተናል አሁን። ምንም በዚህ ሀሳብ ጥርጣሬ ምናምን የሚባል ነገር እኛ ጋር የለም። በቃ ተስማምቼበት በቃ እስኪ የዛለት በጣም በቃ የሌለ እንትን ብላብን ነበረና አሁን ደግሞ እስኪ ሜሪን አግዣት የሆነ በቃ አለ አይደል እሷን እንዳደረግናት ሁሉ እሱንም ማድረግ ነው የምፈልገው። እሱን ደግሞ የበለጠ እንደሚሆን አውቃለሁ፣ እንደሚናደድ አውቃለሁ። እስኪ እናየዋለን። ተመልካቾቻችን ትንሽ በቃ የተወሰነ እንትን ነው የሚቀረው ብዬ አስባለሁ። እሱ ከገባ በቃ ሌላ ነገር እና አልነገርኳቸው። በጣም ቀለል ያለች ልጅ ነች በጣም ማለት ነው። እና የማትከብድ ልጅ ነች። እና እንግዲህ ታኮርኛለሽ፣ እኔም ተዋመንብሻለሁ። እንግዲህ እስኪ ሆነች እሱ ነው መኪና እየመጣ ነው። እስኪ አትፈቹ ዝምሽ ከምስ አንቺ ጎረቤት አትረብሽ። ድምፅሽን አንቺ ድምፅሽ ትንሽ እኮ ነው የምልሽ። ወሽ ፍቅር መጣልኝ እና እስኪ ገላግለኝ ይችልች ምን አቅላታለሁ ዝምላ እናፈረቃለች። እኔ በቃ እዚህ ቤት አልኖርም። ደግሞ እየመጣችኝ እኔ ለምንድን ነው እንጂ ጭራሽ አንቺሽ የተኮነሽው አንቺሽ የተጎዳሽው። አሁን ድምፅሽን ቀንሽ። አንቺ ጎረቤት አትረብሺ እና በእናትሽ ትንሽ ገላግለኝ በቃ አንቺ ጃጅ እኮ ነው የምልሽ። እዚህ ቤት ላይ ምን ካቢስ ሰበርኩ ከይተከል ለምንድን ነው እንደዚህ የምታደርገው? ለምንድን ነው የምትማታው? እቃ ገዝተሽ ተክልኝ። ገና ከመምጣቷ እኮ ነው እቃ ሁሉ የጨረሰችብኝ። እስቲ ገብተሽ እንጂ አንድ እቃ የለም። ገና ከመምጣቷ የሁሉ እቃ ከፈጀችብኝ። እኔ እስከመቼ ነው ታረከ እኔ ጋር ብትሆን? ገና ግሪን በእናትህ እኔ ቀን በሙሉ አንተን ስቆይ አንተን ስጠብቅ ነው ያልኩት። ገና ትነካረጋለች እንዴ? አሁን ሰፈር አስረብሽ ሄዳለሁ። ድምፅሽን ቀንሽ። እሺ በቃ አታባብላት። እኔ ለምን እንደምትመታኝ እኮ ለምን እንደምትመታኝ እሺ ጠገበች እንዴ? በጣም እንደጠገበች ጭራሽ ታለቅሳለች እንዴ? የምን መጨማለቅ ነው? ሲጀመር እኔ ነኝ ያቃጠለችኝ። በቃ ገና ከመምጣቷ እንደዚህ አረስ ጀምር ነው አንተም እንዴ? ወይ መውደድ ቸሪ እናት ገብዘከው ባለፈው የገዛሁት ፔርሙስ የለም አንድ ደይላ አንከትከቱን አውጥታለች። ገና ባለፈው ደግሞ ዝም በል አንተ ራስህ ዝም በል ለስርጋ በሳፋ ይዛ ስመጣ እንዳለ ብርጭቆውና ሰባብር ጨረሰችው እኮ ዛሬ ፔርሙስ እንጂ እንደማችኛለሽ እንደማንቺ እናትና አባት አለኝ። ፊትሽ ላይ ነው ከሰከሰ አፍሽ ዝግና ያለን እስኪ ወንድነሽ አታየትም እንዴ እንዲህ የሚያደርጋት አልቀንስም። ለምን እንደምትማችሁ እንደውም ሳውት ትቼ ነው ፍለግሽ ሰው ማሳይሽ እንዴ ነው የምታወራኝ ቸሪ? አሁን የሰርነት ነው ምን መስለው እንደዚህ ትናገረኝ? እኔ
ተነስተሽ ምጪ ተነስተሽ መጣሽ አንቺ መጀመሪያ ምሽ ሰበር ታዲያ ጎን ሰበርሽ ለራሱ አንዴ ብቻ ለመሰበርሽ ብዬ እዚች ጋር መጣት በቃ አለ ታወጣች ለምን ደም ሰብርታ እቀይ ለምን ደም ሰብራ እቃው ልትገዛ እኮ ገና እስካሁን እየሰራሽበት ራሱ እኮ ግማሽ ነው ያለው ለምን እንደምትመጣኝ ነው ፊትሽ ላይ ነው የምወረውረው ወንድ ስማ እንጂ ጀምር አታረጊም ብታረጊ ደግሞ ታለቅሽ እንዴ አንቺ ምን በታቀተኝ ብዙ አንቺን አክብሬ ነው እንደታለቀ ጻይቺ ነው አክብሬሽ ነው እንጂ ቻሪን ምን እንደም ይዝራዩት ነው እንጂ አንቺን ምንም አልፈራሽ ታረሽ ነው ምንቺኝ ወደሽ ነው ግማሽ አክብሬሽ ነው ታለቀ ነሽ በጣም ታናሽ ይሰማሽ ተነስታ አትምታኝ በጣም እንዴ ማናገራል እሺ ቁጭ ብለሽ አታለፍሽ ዝም ብለሽ እመታሻለሁ አንተ ልጅ እመታሻለሁ እያለችኝ እኮ ነው። ምንድን ነው የምትለው አንተ ልጅ? እሷን አግዛ ነው ገና ሳምንት ከመጣሽ ገና በሰዓት ላይ ቡርቡር አትበይ የሚል ለምን ጂጂ የምትይው ረጋ በያስካለ በእናትህ ግን አሁን እየሰራችበት ብቻ ያላትን የሰው ሀቅ ምንም እንዲገባብኝ አልፈልግም። ደሞዟን ስጣት ነው ትውጣልኝ በቃ ከዚህ ላይ መቃጠል አልፈልግም። ገና ከመጣች በሳምንት ሽበት ታደርገኝ እሄዳለሁ። ከዛ ደፋችኝ ይሽ በስመ አብ ኧረ እኔ እንደዛ አይነት ሲቅርብ ጠንቀር ብሎ ስራውን አይደለም ጃሪ ለምን ትመተኛለች? ጨቃፎ ይተካል እኔ ከፈለገች እገዛላታለሁ። ለምን ትመተኛለች? እናት እኮ አለኝ እኔም እንደዚህ ምን ሰው ቤት መተን ስንሰራ እንትን የለን አይመስለንም። ኧረ እባክህ ተጨማለቀች። በጣም አጨማለኳትኝ። ሲጀመር እኮ አንተ በጣም ፊት ሰጠዋትኝ አክበርኳት። በቃ ምን እንዳይታ ላቀርባት ሞከርኩኝ ግን ጭራሽ እሷ በቃ ፊት ሲሰጣት ሌላ ነው ከጭቅላ ኃይል ትወጣ ጭራሽ እንደዚህ ስትናገርኳት እመታሻለሁ ተነስተሽ ምጪ አሁን እኮ ሲጀመር ሰው እስቲ አንተ ዝም በል አሁን ውጪ መጥቶ ቢያይን እኮ ሲጀመር ሳስራ እኔ በቃ አንተ ነው የምመስለው አይደል ሁሉም ችግር ነው ለምን የምትናገረኝ አይደለም ማለት እስቲ ተረጋግ ሰራተኛ አሰርግሽ ነው የጀመርሽው አንቺ ተሷ ይኸውልህ እኔም እኮ እንደዛ አይሆንም እንሆናለን ብዬ ነው ያስገባዋት ላንተም ነግሬያለሁ በባለፈው እንዴት መደባደብ አይሆንም አንተ አጠገቤ ሆኜ እኮ ልመታት ነው እያለች ነበር አንተ መቼ ሆንክ ምን የተፈጠረው ምን ታውቃለህ ትክክል ነች ያወራችሁ ልትምታኝ ስነ ስርዓት ነው እባክህን ዝም በል አንተ ንግግርን አሳምር ባለቤትህ እኮ ነኝ እንዴ ነው የምትናገረኝ ሰራተኛ ፊት እንደዚህ ስነ ስርዓት ይኖረን አላበዛውም እንዴ ገና ሳምንት መጣች ብለህ ገና አንተ እንደዚህ ትናገረኛለህ ታስወጣልኝ በቃ አልፈልግም መብት አይደል አስወጣልኝ እንዴ ምን አይነቱ በእናታችሁ አንተ ገና ሳምንት ለመጣች እንደዚህ ትናገረኛለህ ከፍሳ ትወጣልኝ በቃ ደግሞ ልብስ ነው ቦርሳሽ ነው ምንጭና አራት ፊት እዚህ ጋር አሜሪ ተግዚአብሔር ተሜሪ ወይኔ እስካሁን ድረስ ባትቀመጥ አሁን የሰራችበት የሰው ሀቅ ምንም አያደርግልኝም ብዬ ነው ወይኔ ረጋጊ ነገርኩሽ እኮ ሰው ነች ካልተግባባት በፍቅር መሸኛኘት ነው ስትግባቡ ነው ፍቅር በሰጣው እኮ ፍቅር ለሚያውቅ ሰው ነው ጭራሽ የማታውቅ ድንጋይ ነች ሰውን ድንጋይ ብለሽ ተነሳችሁ መቶ ይሉት አትፈልጊ ማለት ስራት ነው ማርያም ስራት አሁን ምን ይፈጠር ነው ምን ይፈጠር ነው የምትለው ዝም አንቺ አንተ ነገርሽ በጣም ዝም ብለሽ እሺ ዝም እላለሁ እሺ ግን አስወጣልኝ ልጅ ታንሽ ዝም እላለሁ ምንም የሚወራ ነገር አይደለም አታስገባውና ቻሬ እኔ አንድ ቀን እዚህ ቤት መቀመጥ አልፈልግም እሷ ካለች እወጣልሃለሁ ቦርሳውን መልስላት አልኩ ያወጣሁት ግን አምስት ተስገባለህ ምንድነው አልፈልግም ከሷ ጋር መኖር አልፈልግም ሰለችኝ ካልፈልሽ በቃ ምንድነው ትውጣ በቃ ትወጣለህ በዚህ ሰዓት ትውጣ አይደልከው ደግሞ እዛው ስጣት ትውጣ በቃ የሰራችበት የአንድ ሳምንት ቢሆን የሰው ሀቅ ነው ላባ ነው ከፈላት ትውጣለህ በቃ አለቀ ወደዛ አድርግልኝ ለዝራት ሲኖርሽ ለሰው ክብር ስጪሽ ለሰው ክብር ስጪ ነው ሁሉም ነገር እንትን የሚለው አሁን እቺ ነው ያው ትቆይ የምትለው እንደዚህ እየተናገረች ወይ ምን አለች ሜይ በማርያም እስቲ ንገሪ የምትናገረው ነገር አሰማማኝ ምን አለች እየሰማህ አይደል የምትናገረው ነገር እኔ ምን እናታለኝ አሰማማኝ የምትለኝ ነገር ምን አለች እስቲ ነገር የምትሰድበኝ ነገር ሰማ ጆሮ የለም እኔ ስናገር ብቻ ነው የሚሰማው ቪዲዮላት እኮ አንቺ ጋር መጣ
ባክዘር ብላ ታለቃቅስ እንግዲህ ሂዱ ታልቀስ አንተን ተፋረቅብኛል እንዴ ቢደላ እሺ እንደዛ ከሆነ አንገቷን ደፍታ ትሰራ እንደዛ ካሰበች ወይንም ለስራ አላማ ቢኖራት እኮ አንገቷን ደፍታ ለሷ እንደዚህ ሳትናገረኝ አንገቷን ደፍታ ትሰራ ነበር እሺ ረጋ ብዬ እያወራሁ እኮ ነው እኔ ስናገር ብቻ ነው አይደል አንተ የምታዳምጠው ምንድነው ችግርሽ የምትለኝ ነገር ስማ እሺ አሁን ያለፈው አልፏል አሁን የምትናገረው ነገር ስማ መታችኝ ምን ከፍታነሽ በእናታችሁ ኧረ ትወጣልኝ ድንጋይ ምትይ አንቺ ምን ነካሽ ተይ እንደዚህ አይነት ስብና አንቺ ከየት ይመጣ እንደዚህ የሚዛለቀው እሺ እንዴት ነው እንደዚህ ነው የሚኖረው ይኸውልህ ከዚህ በፊት እኮ እሷም ሳትኖር እየኖር ነው እግዚአብሔር ይመስገን መኖር እንችላለን ችግር ካልተመቸችሽ እኮ ትሄዳለች ምን ችግር እና ታዲያ ምንድነው የምጠብቀው እሺ ምንድነው የምጠብቀው ታስወጣለች ለምንድን ነው ሜሪ በማርያም ተረጋቢ ያልከኝ ይኸው እሺ ዝም አልኩ እሺ ምን ጸባይሽን ተይው እስኪ ወይኔ ነው እንደዚህ ነው እናንተ ዘልቀው አልገባባችሁ ማለት ከሷ ጋር አሁን አልኩኝ ካልተገባባሽ ምንድነው በቃ ችግራችሁ ምንድነው ማይ ምክር የተፈጠረው ለመናገር እኮ አልከለከልሽው ምንድነው ማይ የተፈጠረው ተሰበረ ከዛ እንዳጋጣሚ እቃው ሲሰበር ደግሞ እንትን የተሰበረው የመያዣውን የተሰበረው ከዛ ለምን ተሰብብኛለሽ አለች አቷሽ ከዛ ሜሪ ምን ስለተሰበረ የርሙዙ እኮ ትላንት ነው የተሰበረው አያችሁልኛ አየካለ ቀን በቀን ጭራሽ እየሰባበሩሽ ነው የምትሄደው ገና ታስረዳዋለች እንዴ ትላንት ፌርሙዝ ዛሬ እንትን ነገ ደግሞ ምንድነው የሚሰበረው ከነገ ወዲያስ ምንድነው ኧረ በስመ አብ እሺ አንተስ ስታስበው ገና በመጣች ሳምንት እኮ ነው ወር ራሱ አልሞላትም ይሁን ልቀም ስበር ነበርበት እሷ ህፃን አይደለችም እንደምታይ ትልቅ ልጅ ነች ገጠመኝ ነው እንዴት ነው አንቺ እሺ አንተስ ምንድነው የምትለው አጥቤ ይዤ ስገባ ተሰበረ አንቺ ህፃን ነሽ ወይ በስንት ሰዓት ይዘሻት መጪ ባለፈው እሺ እንተይ ባለፈው ብርጭቆ ይዘሽ ሲጀመር እንዴት እንደዚህ ይዘሽ ትመጫለሽ ወንፊት አለ አይደል በሱ ደርድረሽ ይዘሻት መጪ እንደለ ይዛስ መጣ እንደለ ከስከሳዚ ቆሮ ያደርግቻችሁ እሺ አይደለም በቃ ነው እስኪ አንተ እኔንም አዳምጠኝ እሱን አዳምጣት የለም እሺ እሱን ተውኩት ከትናንት ወዲያ ፌርሙስ እሺ ዛሬም እንደዛ ነገም ደግሞ የሚሰበረው የቤቱ ዕቃ ሁሉ እንደለ ከስከሳ ጨርሰልኝ ይቅርብኝ በቃ ከጥቅሙ ጉዳቱ ነው የዋሰብኝ ኢየሱስ በቃ ትውጣልኝ ገና ከሆነ የጨጓራ በሽተኛ አደረገችኝ በቃ ካልተመቻቻችሁ ሜሪ በፍቅር መሸኝ በፍቅር መለያየት ነው መደባለብ አንቺ ሰው ጫፋጭ ጭንቀት ነው የሚሰከዳት ሲጀመር ወይ ልሰረው ብላ ማን ነው ልሰረው ብላ እኔ በጭራሽ ስለሰበረሽ ልመታት አልነበረም እኔ ምንም ቅጤ ሌለው አፏን ስትከፍቱብኝ ነው የምታወት እሺ እንደዚህ ይሳል ነው የሚናታችሁ አሁን ትውጣልኝ በቃ ደግሞ በቃ ለዚህ አፍሽ ደግሞ እንዳለ የሰበርሻት እንዳለ መዝግበ ያላትን ብቻ ስጣት እንዳለ የቀው ቆረጠባት ማን እንትን ባለው ማን እንትን ይላል በቃ እንዳለ የገዛሁትኝ በገንዘብ በብራሪ የገዛሁትኝ እንዳለ እቃውን መዝግበ ቆርጣ ስጣት ያላት ሁላ ይመስለኛል እንዳለ በሰባበረችው አረስ ገና በሳምንቷ አዛት አድርገኝ አሁን ጸባይ ጥሩ ከሆነ ጸባይ ጥሩ ነች ያሻል ነበር ጸባይ ጥሩ ከሆነ ያለው ጥሩ ከሆነ እኔ ፊልሙ ዘኔ ከተልሻለ ከፈታለው ካሁን በኋላ ሰበረችው ችግር የለም ወይ ከደሞዛት ቆርጫለሽ እንደፈለክ ታደርጊያለሽ ደሞዙን ይገዝቻለታልሽ ድጋሚ ዝብል ተቀመጥ በጭራሽ አይሆንም ኧረ በስመ አብ በቃኝ አይሆንም ሂድ አልፈልግም በቃ ትውጣልኝ ዛሬ እንድታድር አልፈልግም በቃ አንተን እስካሁን ድረስ ቻሪ ትውጣልኝ ጭራሽ ወደ ቤት ድጋሚ ወደ ቤት እንድትገባ አልፈልግም አልፈልግም የትም አልሄድም ነይ እናውራ ነይ ወይኔ ምንድነው የምታደርገው ቻሪ ምን ነክቶሽ ነው በማርያም እንዴት ነው ምንም ለምንኝ እንዳትሞክር ምንም ለማስረዳትም እንዳትሞክር በቃ ለምን አንተ ምን የሚያደርግ እንዴ ሰራተኛ ፊት እንድትናገረኝ አንተ ራስ ሰራተኛ ፊት አዋ አንቺ አይባልም እና አንቺ ሰራተኛ ለሞሽ ነገር እንደው አንቺ ስለተመቸሽ ነገሮች ዝም በል ለዚህ እንድትናገረኝ አልፈልግም ምንድነው እንደናገር ቅድም የተናገርከው ራሱ በጣም እያናደደኝ ነው ስነ ስርዓት ይኖር ሰው ፊት የምትናገረው ነገር ስነ ስርዓት ይኖር አንቺም ስነ ስርዓት ይኖር በጣም ስነ ስርዓት ይኖር እኔ ሰነት ማለት ነው ተወራ ሄዳ አብራችሁ ነው ይወጣላል እንዴ ነው ምን አይነት ነገር ነው የምትናገሪው ምን አቃጠለኝ ተቃጥለሽ ኑሪ ነው የምትለኝ ሻይ ትሄድ በቃ ትሄድ የተቻለች ግን መማታት መጻፍ ካልተመቸችሽ እኮ በስነ ስርዓት ለፍቃላት ሲል ምን ይመጣል እንዴ ቤትሻል
ልትረዳኝ አልፈለክም እኮ አንተ ልጅ ስለሰበር እስቲ ዝም በል አዳምጠኝ እሺ እቃ ሰበረች አይደል እኔስ እቃ ስለሰበረች አይደለም የመታወት እኔስ ጀመር ይሰበር ገባህ አይደል ይሰበር በቃ እሺ አንዴ ቃና የተሰበረው ሰው ይተሰበራል ግን እሱ የምትናገረው ነገር አንተ እኮ ከቻ ሰማን በቃ አፈፍ ትናገራለች በቃ መልሷ ሁላ ሲያስጠላ በቃ እናደደችኝና አንዴ ብቻ ጀመራ መጣው ሙዚቃ ማለት ነው አፍሽ ሙዚቃ ከዚህ ላይ ከተማች በቃ ሌላ ነገር ብትጠር ይዘ ከመጣ አንዴ ነገር ጋር እቺ ቢቸግራት ቢቸግራት ወይኔ እኔ መስሎስ የመጣች ጊዜ ነግሬሃለሁ እንደ እህት ነው የምንሆነው አሪፍ ልጅ ነሽ ቀለል ያለሽ ልጅ ነሽ ብዬ ነገርኩ እስቲ አዳምጠኝ ነግሬሃለሁ ወይ ላንተ ራሱ ይክሬለ ነገኛች የኔ ልጅሽ ተሽሬት ነው አትቂ ገባሽ ምንድነው የሚለው የቆንኩ ምስ እንዳትወቅ ተጠንቀቅ አይደል ሄደ ነገራች አለ ወድቅሽ ምንድነው እርግጠኛ ማስተማምኝሽ ምንድነው ስለሆነ ነገርኩሽ እኮ ሰው ይፈጽማል ለመምከር ሞክ ለማስተማር ሞክ እንደዚህ አይደለም ልጅ ታናሽ ሞት ሞክ ገባሽ እቺ ቢሳካላት በሰዓት ማለት እንድታገባበስ አንተስ ኑር እኮ ነው የምትቅለሰለሰው ጭራሽ አታውቃትም እኮ አንተስ ትወጣ ምን ማለት የምር እሷ ናት ብለህ እኮ አላየህማ እኮ የለየው ነገር አትፍረድ እኔስ ጀምራ አንተ የመጣ ያመት እስቲ አንተ አውራ እኔ በሌለውበት ነው ተገናኝተሽ ታውቃለህ ቤቱ ነሽ አትቂ አንተ ማነው ቀድሞ የሚገባው ማነው ቤት የበለጠ የሚሆነው እኔ አይደለም እንዴ ስትጀምር አንተ አዳምጠኝ ባለሽ የመጣት ጊዜ እኮ እንደውም ስታየት ከወጣች በኋላ ምንድነው ያልኩ አሪፍ ልጅ ነች ስታይ ቀለለለሽ ልጅ እንደውም እንዳይት ነው የምንሆነው ብዬሃለሁ አይደል እና ታዲያ ምን ቀይረው ስትጀምር ለምን እንደዚህ ይሆናልኝ አንተ ራሱ እኮ በደንብ ማሰብ አለብህ ያለ ምክንያት እንደዚህ ያለው በቃ አንተም ብዙ አታወራ በቃ ብዙ አንተም እኔ እናንተም ሌላ ነገር ውስጥ ከምንገባ አስተናብትልኝ በቃ አስተናብትልኝ እኮ እሺ በቃ ደሞዟን ስጣት እኮ ወር ሳይሞላት እንደዚህ ጨቀጨቅን በፍጹም አንዘልቅ ገባህ አይደል አንዘልቅም በጭራሽ እንዴ ምን አጋጠለ አሚሪቴ በእናትሽ ተረጋጊ ማለት ትውጣ በቃ ነገርኩ ደሞዟን ስጣት ትውጣ በቃ ይቅርብኝ እኔ አልፈልግም ማን አውጣልሻለሁ ማለት መሰለሽ እንደናከል አካበርሽ እሺ ወይ ስለዚህ ቻሪ በእናትህ ልቀቀኝ መጣኩን በእናትህ ቻሪ እሺ ደግሞ ሰው ትቆዶ ይሰራራል ልቀቀኝ ቻሪ ሻይዙሽ ምን አይነት አናት በእናትህ ኮንቴጀርሽ አልፈልግም ከሷ ጋር ለደቂቃም አልቆይ ስለዚህ ወጣ ችግር የለም ነይ ቦርሳን ፈተሽ ሳትፈተሽ የትም ትሄድ መፈተሽ ትችላለች ማለባከሽ ሌላ የለሽም ማለቀሰች በጣም ይወርድሽ እሺ አሁን ለዚህ ላይ የት ሰው ምስኪናት መስለ ሳይ ማይ ሽበቃ እኔም ሳብልተስ እንጀን ይዤ ይችላል ችግር የለውም ባሉ ዘመን እኮ ድሮም እኮ እኔ ይችላል ችግር የለም በቃ መሳሰል አንቺ ማን አየል እሱ ሲኖርማ ትቅለሰለሳለች እኮ በቃ ይላል በፍቅር ተለያይናችሁ ና ተሰደው አው ና ፈተሽ እሱ ሲኖርማ ትቅለሰለሳለች ነው ምን ይዘ ፈትሽዋ በእናትሽ እኮ ፈተሽ አቦ እናት ሰራት ነው ፈተሽ ለዚህ ማይ ነይ ችግር ማይ ነይ ማይ ደሞዟን ስጣት የፔርሙዙ የሲኒው የብርጭቆቹንም ቁረጥ ማይ ና ቁረጥ ነው ይዋሂ አንቺ ግን ትወና ላይ እሱ ነው እስቲ በእናትሽ ነይ አረላላ ናንጂ እና ወጣልኝ ናሸኝልኝ ልጅታ ነውጂ ይታባለው ተሰጥ ነውጂ ሰሙይ ተውዳቶስ አራንቴ ተመሸኛት እንዴ ማይኔ መስለሽ የት ነው ማገኘሽ እንታ ሞራል ነይ ወጣ ማለሽ እና ባለፈ ሳንታ ፍራንክ አደረኩኝ ማን ፍራንክ አደረኩኝ ማለት ይግጭ በእግዚአብሔር በጣም ነው ያኮራሽ እንጂ ጌታ እንደዛ ያላሰውቅሽ ነበር እና ማን ፍራንክ አድርጎ ማን ይቀራል ካሜራው ይዋ ያለ ካሜራው ፍራንክ አድርጎ ሰላም እንዴ እና ተመልካቾቻችን ቻሬ
እና ውድ ተመልካቾቻችን እንግዲህ ነግራችሁ ነበር። ማሂ በደንብ አድርጋ አኩርታኛለች። እግዚአብሔርም በጣም ደስ ያለኝ እና ቸርነት ደሞዟን ከምን አደረክ? ቸሪ ተናፈረቅሽ እኮ ነበር ቀወጠችው። ማም ቤቴ በጣም ነው ደስ ያ ብዬሽ ነበር እኮ ቸሪ አትፍሪ ብዬሽ ነበር። ነው እንዴ ሰውየት ቤቴ በጣም ትችላለች። በጣም ነው እቺ እና ተመልካቾቼ በጣም ደስ ያለኝ። ላይክ አድርጉልን ቪዲዮአችን ከወደዳችሁት። እንግዲህ እንደዚህ በደንብ አሪፍ ቪዲዮ ይዘንላችሁ እንመጣለን ብዬ ተስፋ አደርጋለሁ። እንወዳችኋለን። አንቺ እወዳችኋለሁ። ይመቻችሁ። እንግዲህ ያው ሻንጣዬን ሁላ ውጭ አራምጡ በእናትሽ ወይ በሞቴ ብርድ እንዳይመቱ